ላይነ ስንል ታች ትወርዳለህ ታችንም ብለን ደሞ አርፈን ቁጭ ስንል እላይ ወጣህ ታስገርመናለህ ተባለው እኮ ቼልሲ እኮ ስንት ታምር ከአርሰናል ጋር እዛ ከባርሰሎና ጋር በቃ ሲጋደል በቃ ያዘው ልቀቀው በቆንጨራ ሲባባል ከርሞለ በሊድስ ዩናይትድ 3-1 ቅሞ ጥጌን ይዣለሁ አይልም እንዞ ማሬስካ ምንድን ነው የጀመርከው? ቆይ አንተ እኔ እንዴት ነው በሰዓት ነው እንግዲህ ከሰዓት ውጭ ነው እንዳትል አንተ ሰዓት ላይ አንተ ጊዜ ላይ ነው የተገኙት ምንድን ነው? ይቅርታ አድርጉልኝና ዴላፕ በቃ ለቼልሲ የሚመጥን አይመስለኝም እንደኔ ያራዳ በጣም ይቀርዋል ገና በጣም ብዙ ነው በጣም በብዙ ርቀት ከቼልሲ ከዚህ ጨዋታ ያተረፈው ትልቁ ነገር የኮል ፓልመር መመለስ ብቻ ነው ሌላ ነገር የለ ሌላ ምንም አንዲት ነገር የለችም ነው ኦረ ፈጣሪን ፈርተው ነው እንጂ ምን እንዴ ሳንቹ ደግሞ ተነሳ ሳንቹ ዛሬ ሳንቾ ሙዚቃ ለቆዩን እንጃ እንዴት እንደሆነ አላቅም ዛሬ ተነስቶባታል በቃ ያስበለው ነው ኦረ ለጤና ያርግለት ኧረ አረጋጋው እኛንም ግራ ታጋባን ወይ በዚህ ነው አንዱ ንገረን በዚህ በኩል ላይ በለን ለዚህ ስንጠብቅ እዛየውን ከየፌንጣ አይነት ባህሪን እዛ አቁም ያራዳልች አይመጣው ሰው እዚህ ጋር ነው የምጫወተው ስላለ ምናልባት በቦታው እየተጫወተ ላይሆን ይችላል ማርያምን ቶሲን አደባዮር ምናልባትም ከቪዲዮዎች ጥሩ ማንጓዟሪ ኤሌክትሪሻን መሆን የሚችል ሰው ይሆናል ምንድነው የምትለን ማሬስካ ምንድነው የምትለን እንዴ በሊድስ በወራጅ ቀጠና ከአርሰናል ፎክረን መተን የአውጉስቶ እንደ ሌባ መሮጥ ብቻ ነው ሜዳ ላይ ቅዳሜ ደግሞ ከበርንማውዝ አለን እሱን ጨዋታ ዝም ብላችሁ ቼልሲ ይሸነፋል ብላችሁ ትሉ ሁለት ጨዋታ ከወጣባችሁም ካሽባክ ያለው ስኮር ቤት አለ ዴሊ ዊዝድሮስ ከ50 ሺህ ድረስ ይቻላል የተለያዩ ካሲኖ ቦነሶች አሉት ነው የዛሬው ቼልሲና በ10 ተጫዋች አርሰናልን የገጠመው ቼልሲ አንድ ቡድን ነው ግን ጋይስ ዛሬ ከሊድስ ዩናይትድ በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ እንግዲህ ጨዋታውን አድርጎ 3-1 ሽንፈት ገጥሞታል በጣም ደካማ ፐርፎርማንስ ነበራቸው ፈርስት ሃፍ እንኳን ጭራሽ በጣም ደካማ ፐርፎርማንስ ነበራቸው የግብ ዕድል በመፍጠሩ ረገድ በጣም ደካማ ነበሩ የሊድሶችን የትራንዚሽኖችን እንኳን ለመከላከል በጣም ተቸግሮ ነበር የተመለከትናቸው ሊድሶችም በመጀመሪያ አጋማሽ በቢዮል እንዲሁም ደግሞ ታናካ ጎሎች አማካይነት 2-0 መርተው የመጀመሪያ አጋማሽ ተጠናቆ ነበረ የታናካ ጎል በጣም አስደናቂ ነበረ ታዲያ ከሰከንድ ሃፍ በኋላም በተወሰነ መልኩ ቼልሲ መነቃቃትን ለማሳየት ጥረት ሲያደርግ ነበረ በኢንዞ ማሬስካ ቅያሪ አማካይነትም እንግዲህ ኔቶ 50ኛው ደቂቃ ላይ ለቼልሲ ጎል አስቆጥሮ ቼልሲ ተስፋ ያለው መስሎ ነበረ ከዛ በኋላ ግን በድጋሚ በጣም ሲል የሆነ ሚስቴክ ማለት ነው ሚስ ኮሚኒኬሽን እንበለው ወይስ የአደራቢዮ ሚስቴክን በለው የቼልሲ ተጫዋቾች ስህተት ሰርተው እንግዲህ ካልቨርት ሊድስ 72ኛው ደቂቃ ላይ ተጨማሪ ጎል ለሊድስ አስቆጥሮ 3-1 ሊድስ ጨዋታውን ማሸነፍ ችሏል ለቼልሲ ግን በጣም መጥፎ ፐርፎርማንስ ነው ማለት ይቻላል ምናልባት ከጨዋታው ጥሩ ነገር እናንሳ ካልን ፓልመር ወደ ሜዳ መልመለሱን ካልሆነ በስተቀር ብዙ ተጫዋቾች ሜዳ ላይ ጥሩ አልነበሩም የካይሴዶም አንድ ጨዋታ ላይ አለመኖር ምን ያህል እንደሚጎዳው ቼልሲ የታዘብንበት ጨዋታ ይመስለኛል ለማንኛውም ስለዚህ ጨዋታ ምን ተላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ ቼላው የለንደኑ ወንዱ ክለብ ድንቄም ወንድ የለንደኑ ወንዱ ክለብ አሳፈረን ጋይስ በድጋሚ እኔ ድጋሚ ቼልሲን ተስፋ ሳረግ ከሰማችሁኝ በቃ አይምሮ ይለቋል ማለት ነው አይምሮ ይለቋል ኮንተንቴን ዳር እያልኩኝ ነው እኔ ትንሽ ሳምንት እመለከታለሁ አይሆንም አይመጣውም አለዛ ሊቢያ እንገናኝ የዩናይትድ ደጋፊዎች ተነጋግረን አርሰናል ጎል አይገባበትም በቃ ሬር ነው ጎል የመቆጠር ቻንሱ ማለት ነው ቼልሲ ሊድስ እየመጣ እንደዚህ 3 ጎል የሚያስቆጥርበት ቲም ኧረ በስመ አሳፈራችሁ እግዚአብሔር ቼልሲን በጣም ተማምኜ ነበር ድጋሚ ለምን ተስፋ እንደምትሰጡን አላውቅም ተስፋ ሰጣችሁ ከዛ ተስፋ መንሳት ሲያስጠ እሺ ሃንግማን አንድ ሳምንት ሚዜ ነበርሽ እኔን ገጠምሽና ስለፈላብሽ ወደ 3ኛ ላኩሽ ሊድስ ደግሞ ወደ 4ኛ ላክሽ አስቶን ቪላ ስላሸነፈ ማለት አንቺ የአንድ ሳምንት ሚዜ የሪስ ጄምስ ዋንጫን ይበላሽ ካይሴዶና ጄምስ ቢኖርማ ታሸንፊያለሽ አይደል ቶሲን አደረብዮዮ ይሄ አደራ በይ አደራ በላሽ ቤንዋ ባጀሽን ይሄ ባጅ የለው ያለ ባጅ ነው የሚጮህ ተረዳሽኛል ሚገርሙ ተከላካዮች ያሉሽ ምን ሆነሽ ነው እንዳለ ሮቴት ማድረግ ማትችሉ እኔ ሮቴት አድርጌ
ብሬንትፎርድን ጥግ አንቺ ትንሽ ሮቴት ካረግሽ በሊድስ ትገረፊያለሽ። ሊድስ እኮ የሚወርድ ቡድን። ሁለተኛ እንዳታወሪ። ጥግሽን ያሽ አንቺ የቶፕ 14 ሳንቼዝ ካልቻለ ቸልሲ አይችልም። ሳንቼዝ ከቻለ ቸልሲ ይሞክራል እናርግልሽ ይሞክራል። ቶፕ 4 ቡድን እኮ መከበር አለበት። መቀመቀው ነው የሚያወራል አይደል? ቶፕ 4 ቡድን ክብር ያስፈልገዋል። ሃንግማ ፋሚሊ እሁድ ቀን ከሊጉ መሪ ጋር ያውን በቀይ ወጥቶበት በምርጥ ብቃት ነጥብ ተጋርቶ ወጣ። ዛሬ ሊድስ ላይ 3-1 ተሸነፈ። እኔ ምንድነው የሚያሆን? እኔ በጣም እኮ ነው የሚገርመኝ ሰዎች በጣም አሁን ከስንት አንዴ እንደዚህ ትላልቅ ጨዋታ ላይ የሆነ ጥሩ ፐርፎርማንስ ታሳያል። ያ ለክት ነው። ሁሉንም ግን መሆን አለበታ። ለሁሉም ላይ ዝግጅት መኖር አለበት። አሁን የቸልሲ ደጋፊዎች እኮ በቃ የሆነ ነገር ተስፋ ያደርጉና ከዛ ተስፋቸው ይጠፋል። እኔ ይሄ ሳንቼዝ አሁን ባለፈው አርሰናል ምርጥ ኳሶች ሲመለስ ነበረ፣ ግን እድለኛ ነው ቸልሲ ላይ በመጫወቱ ያ ቼክ የለበሰውን ማሊያ እሱ በመልበሱ እድለኛ ነው። ነገ ለልጅ ልጆቹ የሚያወራው ታሪክ እሱ ብቻ አይደለም። ተከላካዩ ሁለቱም ጦሲኝ ነው ማለት ነው። እሱ አንድ አይነት ናቸው። በብሔር ነው የሚለያዩ፣ በዜግነት ነው የሚለያዩት። እኔ ስካውቲንጉ ምን አይነት ስካውት ተመሳሳይ አይነት ተጫዋች ተመሳሳይ ሁሌ ነው ይሄን የምናገረው። በእርግጥ እኔ በዩናይትድ መቃጠል ይበቃኛል። ያው ቸልሲ ታውቃላችሁ፣ በጣም ለቸልሲ ያለ ፍቅር ግን እኔ ሁላችሁ የሚመጣችሁ በጣም እንደዚህ ትላላችሁ እንጂ በቃ ዋጋ ያስከፍላሉ። በቃ ሰውየውም እንደዚህ ነው። በቃ ዋጋ ያስከፍላል። እኔ አሁን ጄምስ ራሱ ለምን እንደተቀመጠ አላውቅም። ዛሬ ሊቨርፑልም አንፊልድ ላይ ነጥብ ጥሏል። ያው በነገራችን ላይ ስለ አርሰናል ያልሰራሁት ያው የቸልሲ ጨዋታ በዙ ስለቀጠለ ነው። እዚህ ብስራት ስቱዲዮ ነው ያለሁት እና ለዛ ነው የአርሰናልን ነገር እንሰራለን። ግን ቸልሲ በጣም ነው የሚያናደው። ግን በዝንኛው ደግሞ ተደስተናል። አንፊልድ ላይ ነጥብ ያው ሰንደርላንድ ከልጅነት ጀምሮ በጣም ወደው ክለብ ነው። ደስ ብሎኛል። እስቲ ለማንኛውም እናንተ የቸልሲ ደጋፊዎች በተለይ ስለ ቸልሲ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንደረሳ። ቴንክ ዩ